ሲጀመር ጊፍት ምንም ሆነ ምንም ከእንትኑ አይደለም፣ ዋናው ከሀሳቡ ነው እና ምንም ይሁን እቀበላለሁ ደስ እያለኝ ማለት የመኪና ቁልፍ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የጀሚላ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ያው እንደምትመለከቱት ከዙዙ ፋሚሊ እና ከወንድሜ ሙጃሂድ ጋር ነው ቁጭ ያልኩት ማለት ነው። እነሱ ደግሞ ሰላም ይበላችሁ መጀመሪያ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የጀሚላ ፋሚሊዎች አለንኛ አልሐምዱሊላህ ደህና ነን። ዛሬ እስኪ እንግዲህ ከጀሚላ ጋር መጥተናል። የመጣንበትን ጉዳይ እንግዲህ ቀስ እያለች ታጫውተናለች። እስኪ ብራዘር አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልን የጀሚላ ፋሚሊዎች? አልሐምዱሊላህ እኛ በጣም ደህና ነን። እስኪ ጀሚላን ደግሞ ያበረታታችኋት በዚህ አጋጣሚ ሰብስክራይብ አድርጓት፣ ቪዲዮቿን ላይክ አድርጓ። ምንም አያስከፍልም፣ ወጪ አይጠይቅም አይደል? አዎ። ስለዚህ አበረታቷት ጀሚላን። እስካሁን ድረስ ምን እንደምንሰራ ማቀው ታሪክ የለም። መታየው ሰላም አላችሁ። እስኪ የመጣንበትን አላማ እስኪ ለኔም ለእናንተም ሜቢ ቢታኒያ ካወቀችም ረመሰቆት እናንተ እስኪ ግልጽ ታደርግልናለች ብዬ አስባለሁ። ሰብስክራይብ አድርጓት በዚህ አጋጣሚ እና ውድ ፋሚሊዎቻችን ዛሬ እንግዲህ በጀሚላ ቤት የመጣንበት በቃ ትልቅዬ ጉዳይ ኑሮብን ነው እና ጀሚላን እያበረታታችኋት ነው። ግን ከዚህ በላይ ደግሞ እንጠብቃለን። የመዳም ቀንም ነች ያው እንዳለው እሱም አይከፈልበትም እና እስኪ ፈገግ አድርጓትኝ እኛም ደስ ይበላል አይደል እንዴ? ያው አይከፈልበትም። ሰብስክራይብ እያረጋችሁ ላይክ እያረጋችሁላትና የመጣንበትን ጉዳይ እንግዲህ ሙጃሂድ የሚያውቀው ታሪክ የለም። እኔ እና እሷ ካሜራውን ደቅ አድርገን ቁጭ ብለን እየተነጫነጨ ነውና ቁጭ ብለን ብለን ጎትተን ያስቀመጥነው የሚያውቀው ታሪክ የለም። እስኪ እንደው ትንሽ እንዲህ አድርገሽ ነገር ማለት ንገሪያቸው እሱ ለነሱ ለነሱ እና ያው ዛሬ ዙዙ ፋሚሊ እንዳለቻችሁ የመጣንበት ጉዳይ አለን ማለት ነው። ሙጃሂድ አያውቅም። አሁንም እስኪ ሻል እየቆየን ብንናገር ሆድህን አልቆረጠህም? እስካሁን ምንም የቆረጠኝ ነገር የለም። ምን ነው ልክማ ብትሆን ኖሮ እንዲህ ሙዴ ልክ አይደለም። ሲጀመር ሳብድ ነው የሚያውቁ። ዛሬ ግን በጣም ተረጋግቻለሁ። ምን ሆነ? ችግር ገባ ችግሮች ነው። እስኪ ወደ ቪዲዮአችሁ ግቡ። አንቺ ሲቸግርሽ ነው ፍዝዝ የምትይው እንደዚህ ማለት ድክምክም የምትራጊው የምትሰክኝው ለዛ ነው ሁሉም ሰው እንደዛ ይመስላል። እሺ እና ምን አልሽኝ ጀሚላ? እና ያው ማይኩን ግን እየተጠቀምሽበት አይደለም። አሁን እንግዲህ አላወቅ ማለት ነው። እኔና ሂዳያንን የምናውቀው እስኪ ኢንሻአላህ እየቆየን ብናሳውቀው ይችላል። እንደ ትንሽ ሆዱን ቆረጥ ያድርገው ያ ያለ ነው። እሷን ኒቃብ ለብሳ ታየም እንዴት እንደምትገለፍጥ እኔን እያስፈለሽ ቤተሰብ ምንድነው እሱ ሙጃሂድ እንዲህ ያስቀምጥንበት ምን ይመስላል? ገምቱ። አልገባኝም ምንም ስለምን እንደምታወሩ። እኔ ትንሽ ልንገራችሁ ምን እንደምን ፋሚሊዎች እና ልትደሩ ነው። አይ ገና ነህ አላደክም። ትንሽ ቆይ ስላላሰብበት እና ውድ ተመልካቾቻችን እንደምታውቁት እንግዲህ በጀሚላ ቤት እንደ ቤቴ እየቆጠርኩት እንደፈለኩ ማውራት የምፈልገውን ነገር በሙሉ እያወራሁ ነውና እንደማይደብራችሁ ተስፋ አደርጋለሁ። ምን ትንቅለበለበልሽ እንዳትሉኝ። ያው
በልባችን ያለውን ነገር ማውራት አኺራ ነው የሚለው እና እንግዲህ ረመዳን አልቆብና ግን ከመጀመሪያ ጀምራችሁ ሙስሊም ሆናችሁ በእስልምና ሃይማኖት ተኮትኩታችሁ አድጋችሁ በቤተሰባችሁ ዙሪያ ስታድጉ የሆነ ረመዳን ላይ ኢድ ሲቀርብ ምናምን የሆነ የሚሰማችሁ ስሜት አለና ያው ሙጃሂድ እንደምታ ጊፍት ስጡኝ እያለ ነበር። ልንሰጠው አስበን ነው። እንዳትበታኛ አልጠየከኝም። እኔ ጊፍት ስጭኝ አላልከኝም። ጊፍት ስጡኝ የመጣችሁት አይ ብለኸኝ ነበር። ምን እናንተ ጊፍት ስጭኝ ጀሚላ ነጭም ጀሚላ ያትወዳለህ የተስፋ አደርጋለሁ። እኔ ላናድደው እያሰብክ ዝም በይ አንቺ ላስለስተ ያለሽ እንዴ? እኔ ላናትንሽ ላናደው እኔ እንዳይናደድብኝ አይደል? እና ሙጃሂድ እስካሁን አያውቅም ነበር። አሁን ግን እየነገረችው መሰለኝ። ያው እየተበሳጨ ነው። እኔ ሰው ጊፍት አለ ጠባቂ አይደለሁም አልፈልግም እያለ ነው። ግን ዛሬ ኢንሻአላህ ልታናድድ ስለፈለገች ነው እንጂ እና ያው አሁን ነገረችው ማለት ነው። ማይኩን ተጠቀሚበት አለው ቼክ ማይክ እና ያው አሁን አወቀ ማለት ነው። እሱ ደግሞ ያው ጊፍት ብዙ ደስ አይለውም መሰለኝ እና እኔ ደግሞ ያው ለኢድ ደስ ይለዋል ብዬ ያሰብኩትን ነገር ነው ያመጣሁለት። ይወደዋል፣ እርግጠኛ ነኝ ይወደዋል ሲሰጠው ማለት ነው። እና አሁን ልስጠው ይቆይለት ትንሽ ነው ሆዱን ይቆርጠዋል። ከቢታኒያ የመጣ ነገር ቢሆን አልቀበልም። እውነቴን ሳወራ ማለት ነው። ወላሂ አልቀበልም። ወላሂ አሁን ባወራሽ ነው ልቤ ወጋኝ። አልቀበልም። ልቤን ወጋኝ። ጀሚላ አንተንማ የምን ጊፍት ነው አልሰጠም። በጣም አከብርሻለሁ። ሲጀመር ጊፍት ምንም ሆነ ምንም እንትኑ አይደለም፣ ዋናው ከሀሳቡ ነው እና ምንም ይሁን እቀበላለሁ ደስ እያለኝ ማለት ነው። ከገሊት ውጪ እሷ ምንም አይነት ነገር ላምበርጊኒ አሰጪ ምንም አይመስልም። አልቀበልሽም አንቺ እንደምትቀበል አውቃለሁ እና ለማንኛውም ችግር የለብኝም። ቶሎ ብትሰጪ ደስ ይለኛል። እና አሁን እስኪ ስጦታውን ላምጣለት እና ይኸው ማለት ነው። እስኪ ላምጣ። ሀዬ የመኪና ቁልፍ ነው። መኪና አትፈልግም? ወይ ኮንግራቹሌሽን ብራዘር። አይ እንግዲህ ምንድን ነው እኔ እንግዲህ ከሻንጣ አውጥታ ለሙጃሂድ ስጦታ የምሰጠዋለሁ ብላ ነው ያመጣችሁ። ማውቀው ታሪክ ለምን ይሆን የገመትኩት ነገር ነው። አይ ቲንክ ዋው ሁሌ ከስጃዳ ጋር እንግዲህ እያስታወስክ ዱአ አድርግላት። ዝም ብሎ መውሰድ አይደለም። በል በጣም ደስ የሚል ስጃዳ ወአለል መዕለስ በህይወቴ የምወደው ትልቁ ነገር ከመኪና ቀጥሎ ሽቶ ቁልፍ ነው። የመኪና ቁልፍ ነው እያልሽ ነበር። እሱ ደግሞ ይቆያ። እስኪ አምጣና ሽቶ። በጣም አመሰግናለሁ። ወደድከው? በጣም ነው ደስ ዋው ረመዳኑ ሲያልቆነብኝ በእናትሽ ይሄ ነገር ለኢድ እስኪ ልክ ጀላቢያ ለኢድ ነው። ቁጥሩ ደግሞ ልክ ነው። ይታሽ 60 እና 56 ቁጥር ዋው የሚገርም ነው። 56 ነው እንዴ የሚለካክ 57 እኔ እኮ ከዚህ በላይ ረጅም መስሎኝ አጭር ናት። እሱ ምንድን ነው ደግሞ? ይሄ ደግሞ ይሄ ጥምጣም ነው። ነጭ በነጭ ልታደርጊ ነው? ኢድ አይደለም ይሄ የጀለቢያ ሱሪ። ሆዲ ያልቀረ ያያችሁ ነው ፋሚሊ። ዋው ፉል ፓኬጅ ማለት ይሄ ነው። ይሄ ኢድ ፓኬጅ
እውነት በጣም ደስ ብሎኛል። የምሰርቀው ነገር የለኝም እውነት ለመናገር የሆነ ብጋራህ ደስ ይለኝ ነበረ ግን የለውም። ሰማይ ካለሽ ቶቡን ችግር የለውም። ቅዳሜና እሑድ አውስሻለሁ። ጁሙአ እየለበሱ ቅዳሜ ነው ላይ በጣም አመሰግናለሁ። በዚህ አጋጣሚ ሃይ በል ጉሮሮ ውስጥ አፍክ ከፈት በደንብ መስሎኛል። የምሬን ነው ወላ ምን ማለት እንዳለብኝ አላውቅም። የጠራሽው ለዚህ ነው እኔ ስጦታ ለመስጠት ትንሽ አናድጄህ ደስታ አስብልሃለሁ እናስብልሃለን እና ምን ተመችኝም ሲጀመር እንጂ ጀሚላ ወላሂ ምን ላምጣና ልታረቀን? እሺ እዚህ በላይ ራሱ ባደርግለት ደስ ይለኛል ግን ያው የቻልኩት ነው። አዎ እስኪ ምንድን ነው የሚባለው ባለ አንቺ የሚያስብሽውን አላህ ያሳካልሽ። አዎ ፋሚሊዎች ቅድም ብያችኋለሁ የመዳም ቅመም ነች። አበረታቷት፣ ምንም አይከፈልበትም። ሰብስክራይብ አድርገውላት እንትን ቪዲዮቿን ሼር ላይክ ምንም አይከፈልበትም እና ለሷ አይዞሽ አታልቅሽ ምን ልስጥሽ እንዴ ወላሂ ሌላ ሀሳብ ውስጥ ገብቼ እንደነበር ታውቃላችሁ። የለውም አይዞሽ ተረጋጊ ዘበል አሁን ዝም ብላ አውራ እና የምሬን ነው አይከፈልበትም። አበረታቷት። ሲመስለኝ የምትመለስ ይመስለኛል እና የመመለሱ እቅድ አለሽ? ጠቅልለሽ ለቤተሰቦችሽ ያብቃሽ። የምሬን ነው አሁን ለመጠየቅ ነው ሲመስለኝ የመጣሽው እና በዚህ አጋጣሚ በመጣችበት ቅጽበት ይህንን ዩቲዩብ ቻናል ከፍተን አበርክተንላታል። እስኪ አሁን እየሰራችበት ቪዲዮ ከዚህ በላይ አሪፍ ቪዲዮዎች እንደምትሰራላችሁ ተስፋለን። እናንተም አፕሪሺየት አድርጓት፣ አሪፍ ኮሜንቶችን ስጧት፣ አበረታቷት። ጀማሪ እንደመሆኗ ደግሞ አስተያየታቸውን ኮሜንት ላይ ቻለው ንቃብስታ ምናምን ያላችኋት ነው ማለት ደስ ብሎኛል። ግን ከዚህ በላይ ደግሞ ልጅ ይገባታል። ነገጧት እናንተ ወይዘይ አሪፍ ስራ ነው። ለማንኛውም በጣም አመሰግናለሁ። በዚህ አጋጣሚ ማይደል በጣም ቅር ያለሽ ትመስላለሽ ግን አረ ወላሂ ምንድን ያልከው ለኔ ስለ ጊፍት ለምን ሰጠሽው? እኔ በቃ ይሄን ለባሌ ነው የምሰጠው። ኦኬ ይሄው ችግር የለውም። ለፈለግሽ ለባልሽ ከፈለግሽ ለወንድምሽ መብትሽ ነው እና የምሬ ነው ብትወስጂው እራሱ አልኩሽ ሰጣኛለች እና ወላሂ በዚህ አጋጣሚ በጣም አመሰግናለሁ። ትልቅ ስጦታ ነው የሰጠሽኝ። ሂደን ፏ ብዬ ሽብርቅ ብዬ ያው ሰው ትመስላለህ ሰው መስዬ አይ መጭክ አምኗል። ከዛሬ ሰው አልነበረም። ቶቡ ግርማ ሞገስ። በዚህ አጋጣሚ ወላሂ በጣም አመሰግናለሁ። ሌላ የምለው ነገር የለኝም። ደስ ይለኛል እኔ እንዳደረጋችሁት ግን ሻል በቂ ባይሆንም ወደዋለሁ። አልጠበኩም ነበር። በጣም ፈሪ ነው። ተሰማሽ? በጣም ነው የደበረኝ። ለምን ሰጠሽ ሁላ? አይ ሀቅ ግን በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። አመሰግናለሁ። ያው ጓደኛዬ ነው። ጓደኛዬን አክብረሽ ወደሽ ዝም በል። አስመሳይ ነሽ በእውነት። እሰይ ጠላት ከሩቅ አይመጣም። እሰይ እና ይሄ ቀልድ ነው። ቁም ነገር ስናወራ እውነት እናመሰግናለን። አላህ በወጣ ይተካለን። እድሜና ጤና አብዝቶ አላህ ይስጥልን። ቤተሰቦችሽን እንዲሁም በዙሪያሽ ያሉትን ሁሉንም ሰላም ያደርግልሽ፣ አላህ ያክብርልን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በዚህ አጋጣሚ ስለተዋወቅንሽ በጣም ነው ደስ ያለን። እድለኞችም ነን። መወለድ ቋንቋ ነው በድጋሚ እና ውድ እህቶቼ ወንድሞቼ አበረታቷትኝ። ወላሂ አይከፈልበትም። አሁን ባለፈው የመጀመሪያ ቪዲዮ ሲፖስት ጥሩ እይታ አይተናል። ወደ 12000 ነው ወደ 13000 ምናምን አይቻለሁ። ያ ሁሉ ቪው ሲኖር ሰብስክራይብ ግን አላረጋችኋት። ያያችሁት ነው ቪዲዮ ከፍታችሁ የምታዩ በሙሉ ሰብስክራይብ ብታደርጉ ጣታችሁም አይቆረጥም ማለት የሰውን ፈገግታ የምትወዱ። ስለዚህ ሰብስክራይብ አድርጓት።
አበረታቷት፣ አይዞሽ በርቺ በሏትኝ። ያው አሪፍ ስራ ይዛላችሁ። እንግዲህ ይቺ ደግሞ ማሻአላ ኒቃቢስት ናትኝ። ማሻአላ የምትደገፍ ልጅ ናትኝና አበረታቷትኝ። አበረታቱን ሁላችንንም ቢሆን ማለት መስራት የምንፈልግ መለወጥ የምንፈልግ ሰዎች ነንና አበረታቱን። እናንተም ኢንሻአላ ያለንበት ቦታ ላይ እንደምትሆኑ ተስፋ አደርጋለሁ። ጀሚላዬ በጣም ነው የማመሰግነው። አላህ ያክብርልኝ እና የጀሚ ቤተሰቦች እንዲሁም ደግሞ የኛ ቤተሰቦች እንወዳችኋለን፣ እናከብራችኋለን። ሰላም አለይኩም። ሙጃሂድ እንግዲህ የሰጠሁት ስጦታ ወዶታል ማለት ነው። አልሐምዱሊላህ በጣም ደስ ብሎኛል ስለወደደልኝ። አልሐምዱሊላህ በጣም ደስ ብሎኛል ማለት ነው እና እናንተም እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እና በቀጣይ ቪዲዮ ደግሞ በመልካም ነገር በመልካም ስራ አመጣለሁ ብዬ ተስፋ አደርጋለሁ። ለምትሉት ነገር አለ? እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።